ሰላም ለእናንተ ይሁን። ሰላማችሁ ይብዛ በያላችሁበት። እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ደግሞ የአሳ ወጥ አሰራር ወይም የአሳ መረቅ አሰራር ነው የምናየው። አሳው አንድ አሳ ነው በነገራችን ላይ ከሶስት ተቆርጧል። ከዛ ይሄን እናጸዳዋለን። ያው ቢላ ስለማይፈቅደቱ ቢላውን ማሳየት አልችልም። ከዛ ይሄን እንፈቀፍቀዋለን። ከዛ ይፈቀፈቅና በሎሚና በከል በጨው እንዘፈዝፋለን። ከዛም በኋላ በቅመማት እንዳለ እንቀመመዋለን። ከዛ እንጠብሳለን። ሁሉንም ሂደት ደግሞ በአንድ ላይ እናያለን። እናንተ ተከታተሉ። ሁሉንም ይሄ አይኑ ራሱ ይወጣል። አይኑ ሞጣ እጅራት መቆረጥ አለበት፣ ተቆርጣል መፋቅ አለበት በደንብ እና ሁላችንም የአሳ ወጥ አሰራር እናያለን። እስኪ አሰራሩን ሂደቱን እንይ። አሁን ከዚህ ጋር በደንብ አጥበናል። በሎሚ በከል በጨው በሁሉም አጥበናል። በነገራችን ላይ የፍርና የእንትን ይለያያል። የመረቅ ማለት ነው። የወጥና ፍርን ውስጥ የሚገባው የተለየ ነው። አሁን ይሄ የወጥ ስለሆነ ድፍን ነው። ይሄ ድፍን ነው ምንም የለው ማለት ነው። ያኛው ግን ክፍት ነው። ምክንያቱም ያኛው ሀሹ ስለሚገባበት ማለት ነው። ይሄም ድፍን ይሄ እንትን ነው። በቃ ለመረቅ ነው ማለት ነው። እንደዚህ እናጥባለን። በደንብ ታጥበናል። በጣም በደንብ ሽታ ራሱ ሎሚ ሎሚ ነው የሚሸተው። ሎሚ ሎሚ ከልከል። ይሄ እሸው የለውም፣ ብዙ እሸው የለውም። ያኛው በጣም እሸዋም ነው። እንዴት እንደሚቀፋ እዚህ አይኑን ማውጣት በጣም የሚከብደኝ ከምን በላይ። ለዚህ ድፍን ነው በቃ። እዚህ ጋር ደግሞ አሁን ልንቀመመው ነው ማለት ነው። መጀመሪያ ከመጠበሱ በፊት ተቀመመው ነው እንትን የሚለው እንደ ከንታኪ ማለት ነው። ይቀመማል። ምክንያቱም ጣዕም ያለው ሲቀመም ነውና እዚህ ጋር ከሙን አለ። እዚህ ሁሉም ባህራት አለ፣ ሁሉም ቅመማ ቅመም። ከዚህ ጋር ደግሞ ጨው አለ። ከዚህ ጋር ደግሞ አብሽ አለ። ሀልባ ይሉታል። አብሽ አለ። ቆንጆ ነው አብሽ። እዚህ ጋር በርበሬ አለ። እዚህ ጋር ቁንዶ በርበሬ አለ። እዚህ ጋር ደግሞ ማጁን አለ ማለት ነው። ይሄን በአንድ ላይ ወደዚህ እናደርገዋለን። ከዛ ሎሚ እናደርግበታለን። ሎሚ ማለት ነው። ከዛ ነጭ ሽንኩርትና ዝንጅብል የተፈጫለን እንጨምርበታለን ማለት ነው። እንደዚህ ማለት ነው። ከዛ ትንሽ ዘይት እናደርግበታለን። ከዛ ይሄን እንደዚህ መቀባት ማለት ነው። ምክንያቱም እንትን ማለት አለበት ሲጠበስ ይሄ ነው እንዳይላጥም ያደርገዋል። በቅመም ደግሞ መለው እንትን ማለት አለበት ማለት ነው። አሁን ይሄ ጠብሰን ወደ መረቃችን እናደርጋለን። ሁሉም ሂደት እናየዋለን ማለት ነው። የቀባባ ነው። አሁን በቃ እሳችን ቀመመን ተቀምጧል ማለት ነው። አሁን ወደ እንደምንሄደው ወደ ሽንኩርታችን እንሄዳለን። ይሄ በቃ መጥበስ ነው። ጠብሶ ከቁሌቱ ጋር ማጨመር ማለት ነው። ብዙ በቃ ጨረስና እሳችን ጋር ማለት ነው። ስንጠብስ ደግሞ እናያለን። ይሄ ደግሞ ሽንኩርት ነው እኮ ቢላው እንዳይው። ይሄ ደግሞ ሽንኩርት ነው። ሽንኩርታችን አሁን እናቁላላለን። እዛ ደግሞ ቲማቲማችን ደግሞ እንፈጫለን። ልክ እንደኛ ሀገር ነው ደግሞ ስራውን የምንሰራው። ቲማቲሙ ተቀቅሏል። ሽንኩርታችን እንትን ብለናል። ከዛ እናቁላላለን ማለት ነው። አሁን ድስታችን እየጋለች ነው። ያለ ዘይት ነው የምናደርጋት። በበላይ ነው ዘይት የምናደርግ እንደ ሀገራችን፣ ስራው እንደ ሀገራችን። አሁን ሽንኩርታችን እዛው ስም ብሎ ይበስላል። ስም ብሎ ነው ይበስላል። አንድ ዶሮ ነበር እንግዲህ እንተባለ። አሁን አያችሁት እንትን ይመስላል። ዘይት የሌለ ይመስላል። ላም ብሎ ሲበስል አሁን ነው ዘይት ማጨመር ያለብን። ዘይታችን እንጨምራለን። እንግዲህ ቢበዛ አይመከርም። ምክንያቱም እንዲያውም ቸኩዬ ነው እንጂ አሳ በጠበስኩበት ነበረ ማውላላት የነበረብኝ። አሁን ይኸው ዘይታችን አድርገናል። እዛ ቅመም እናደርጋለን። ቅመም ደግሞ ሁሉም ቅመም አለ ማለት ነው። ይሄ የድንብላል ነው።
ክዝበራ ወይም ከሙን ይሄ ነው። ከዛ ደግሞ ማጅን አለ። ከዛ ባህራት እንዳለ ሁሉም ቅመሞች ማለት ነው። ከዛ በርበሬ አለ፣ የኛ ሀገር በርበሬ። ከዛ አብሽ አለ፣ ጨው አለ። ቁንዶ በርበሬውን እናደርጋለን እና እንጨምራለን። ጨመረ እዛ ትቁላላ። በነገራችን ላይ በውሃ ከምታቁላሉት ቆይ ያሳያችኋለሁ። ይሄ ደግሞ ማጅን አለ። ቀይ ወጥ እዚህ ሀገር ሰው ብዙም ቀይ አይፈልግም እኮ። ይሄን እናቁላላለን። ቲማቲም እንጨምራለን ማለት ነው። ደግሞ እዛ ቲማቲም ደግሞ እንጨምርበታለን። ብዙም ባይበዛ ጥሩ ነው፣ ማርማር ስለሚል እንደዚህ ሽት እያደረጋችሁ በቃ ማቁላላት። በነገራችን ላይ ማለት ነው ውሃ ከማድረግ ይሄ ማድረግ ነው ቆንጆ። ሂንድ እንትን ነው የቆይ ታያችኋል። የህንድ ተምር ማለት ነው። ጨምረን አይታያችሁም? ይሄ የህንድ ተምር ህንድ ነው የሚለው እና በጣም ቆንጆ ነው። እንደዚህ አድርጋችሁ ይዝጋል። ይሄ እንትን ነው ፍሬ ነው ወጣ ፍሬ ነው እና እንደዚህ እንትን አድርጎ ይሄ እያጠለሉ በዚህ ሽት ሲያረግት አንደኛ አሞት የሎሚ እንትን ስላለው በጣም ቆንጆ ነው ለማንኛውም መረቅ ማለት ነው። በዚህ ያቁላላችሁ ያው እንደዚህ ውሃ ጠብ ከማረቅ በዚህ ነው እንደዚህ አድርጎ ማለት ነው። ይሄ በጣም ያምራል፣ ቆንጆ ነው። በጣም ነው የሚያምረው። ፍሬ ደግሞ አለ በጣም እንትን ይላል፣ ደስ ይላል። በዚህ ነው የሚጠላለው እንደዚህ። ይሄ በጣም ቆንጆ ነው። ሂንድ ተምር ሂንድ ይባላል። ከመልፍሾ የምንጠምረው ማለት ነው። ወርቀነለ አሁን ዘይታችን ግራ አሳ ነው የምንጨምረው ማለት ነው። አሳ በአንድ እጅ አይሆንም፣ ምክንያቱም ስለሚፈረካከስ በአንድ እጅ ይሆናል ማለት አይቻልም። ይፈረካከሳል። የተጠበሰ ነው። ምንም ችግር የለውም። እንትን ይላል ቅመም ነው። ዘይቱን መስራት እንችላለን ማለት ነው። ከዚህ ዘይት መጠቀም እንችላለን። አሁን በኋላ ከዚህ ጋር ጨምርበታለሁ ማለት ነው። አሁን ደግሞ ይሄ ይመስላል። እዚህ ጋር ምንድን ነው የምንጨምረው? አሁን እዚህ ጋር ምንድን ነው የምንጨምረው? ቱም እንጨምራለን። ሽንኩርት እንጨምራለን። ግን ሁሉም እንዳሰራሩ ነው እንጂ ሰው እንደ ቤቱ ነው የሚሰራው። ይሄን ሽንኩርትም ከዛ ደግሞ ክሽሚሽ ወይም ዘቢብ አለ። የኛው ክሽሚሽ እንትን ነው፣ ሎሚ አስዋድ ነው፣ ደረቅ ሎሚ ማለት ነው። ደረቅ ሎሚ ከዛ ደግሞ ክሽሚሽ አለ፣ ክሽሚሽ ወይም ዘቢብ። ሁላችንም እንደ ቤታችን ነው የምንሰራው፣ ያው እንደ እንትኑ ማለት ነው፣ እንደ ጠሪቃው እንደ ቤቱ ነው እንጂ ግዴታ እንደዚህ ነው ማለት አይቻልም። ግን እንደ አሰራሩ እንትን ማለት ይሄ ቀስ ብሎ ይበስላል። እዚህ ጋር እንትን መቀነስ ይችላል። እዚህ ጋር ራሱ እንደዚህ ባድረግ ችግር የለውም ማለት ነው። የአሳው ጣዕም ነው ጠርጣ ለቁልጤቱ ማለት ነው። ችግር የለውም። እዛውን አላለ እንደዚህ የተነጠረ ቅቤ አይመስልም የአሳው ማለት ነው። እዛ ማለት አሁን ደግሞ ውሃ እንከልሳለን ማለት ነው። ይሄው ይሄን ይመስላል።
በደንብ ይታያል። መብራት በደንብ ያሳያል። ውሃችን እንፈልጋለን። ውሃ የፈላው ነው በእንትን የፈላው ነው ብዙም አያበዛም። ከዛ ጁስ ነው እንጂ አሁን የቅድሙ ሽንኩርት ይመስላል አይመስልም። አሁን ትንሽ እንጨምርበት ያስፈልገዋል። ቀጠን ያለ ነው የሚፈልጉት ዞሩ ስለሚበላ። ከዚች ጋር ደግሞ አሁን ይሄ ልክ ትንሽ ጨቅጨቅጨቅ በልና ምን እናደርግበታለን? አሳው። እዚች ጋር ደግሞ ምን እናደርጋለን? ቱም አለ አይደል? ለሽርባ ለሽንኩርት በዘይት ከዛ የዶንትን ክዝበራ የድንብላል ቅጠል ይሄ ማለት ነው። ሽታው በጣም ነው የሚያምረው። በጣም ቆንጆ ነው እና ይሄን እንትን እንለዋለን። ከትፈናል። ከዛ ምን እናደርጋታለን? ብቻ ነው በደንብ ትላለች ትላለች። ወጡ ሊወጣ ሲል እናደርጋታለን። ለነገሩ ይሄ ከሾርባ ላይም በጣም ቆንጆ ነው። አሁን አሳችን እንጨምራለን። ይሄ ተጨቅጫለን። በጣም አሳችን ጨምረን እጅግ እናደርገዋለን። አሳ በላት በብልሃት ገባ። አንፈር ሲላል እንጂ በአንድ እጄ እኮ ምንም አልችልም። አሁን በቃ አሳ ገባች፣ ተዋሃደች። በቃ ተዋሃደች። ኑ ብሉ። ይሄው አሁን እቺ ያጨቀጨቅ መታለሳችን እንድች ጨምር ሲያምር ሽታው ዋው አያምርም? ዋው ሲያምር በዓለም ዙሪያ ያላችሁ ሁላችሁም ኑና ተጋበዙልኝ። አሳ መብላት በብላት ነው፣ ግን በብላት ብዙ እንጨት የለውም፣ ብዙ ሸህ የለውም ይሄ እና ይሄው አሁን ወስዶ ማቅረብ ብቻ ነው፣ ብቻና ብቻ። ይሄው አሁን በብላት ካልሆነ ከእንግዲህ በኋላ ከነካካችሁ በቃ ይነፋረቃል። ፍርቅርቅ ነው የሚለው። አይወድም፣ ጭንቅ አይወድም። በቃ እንደዚህ ማቅረብ ብቻ ነው። አትንኩኝ ነው የሚለው። አትንኩኝ ነው የሚለው እና ይሄን ይመስላል። ሁላችሁም አስተያየታችሁን እንፈልጋለን። ቻላችሁትን ታክል አስተያየት እንፈልጋለን። አሁን ይሄን እቃ ሁሉ በክሎሬክስ ነው የሚታጠብቀው ሁሉ። ይኸው በቃ አሁን ሄደች። በቃ አሁን እጇን ይዘን መውሰድ ብቻ ነው። ከሌላ እቃ ከተገለበጠች ፍርስርስ ነው የምትለው። ማለላችሁ በዛው ምግር መንገዳችን ነው እንጂ ይሄ ችግር የለም። አሁን በቃ ጨረስን። በጣም አመሰግናለሁ ለነበረን ቆይታ አብራችሁ ስለነበራችሁ። የዚህ ሀገር ሰው ደግሞ ዲዛይን ይወዳል። በዲዛይን ነው የምትሄደው። እንደዚህ ተሞሸራ ማለት ነው። ተሞሸራ ታበባ ምናምን። ይሄ እንትኑ ይጠቅማል ለሽታ ማለት ነው። የድንብላል ቅጠሉ ለሽታ ቆንጆ ነው። ለስቴት